ዛሬም እናታችንን እንግዲህ ለመዘየር መተናል ከእናታችን ጋር። ዛሬ ደግሞ በጣም አሟቸው ነው የተገናኘ ነው። እንግዲህ አላህ ያሽራቸው፣ ሁላችሁም ዱአ አድርጉላቸው። ዱአም አንዲ ጥሩ ነገር ነውና በጣም ታመዋል። ያው አንዲት እህታችን እንግዲህ በዚህ መልኩ ገንዘብ አድርስልኝ ብላ አማናዋን ለመስጠት ነው የመጣሁት። 1 2 3 4 5 6 7 8 9 10 11 12 13 14 15 16 3700 ብር አድርስልኝ ባለችኝ መሰረት በዚህ መልኩ አምጥቼ ለእናታችን ሰጥቻለሁ። እናታችን ያዙ። ያው ዛሬ እንግዲህ ዱአ ለማድረግም አልቻለችም። ያው አሟታል። ከቻልሽ ዱአ አድርጊላቸው መርቂያት። አንድ እህቴ ናት ወስደሽ ስጥልኝ ያለችኝ። ያው እንግዲህ አምጥቼ ሰጥቻለሁ። ለአንድ ነገር ይሆናል። እህል ምናምን መርጃ ይሆንሻል። 3700 ብር ነው። የታዋ እናንተም ደህና ሁኑልኝ። ምናምን አያገኝብኝ ወይ ጋር አትገናኙብኝ። ኧረ ምናምን አያገኝብኝ። አቦ ኧረ ሁሩጡልኝ። ኧረ ሁሩጡልኝ። እንደው ተምወራሁ ለሁሩጡ ኧረ ሁሩጣ እኮ ኧረ ይበቃናል። እንግዲህ ኧረ ይበቃናል። አንቺ ያለ ኧረ ይበቃናል። እንደው ወንድሞቻችን ጋር አቆይ። ኧረ ነፍስ አይዞሽ። እንግዲህ አሞሻል። በቢና ማታም ነፋስ እንዳይመታሽ አላህ ያሽርሽ። ያው ደግሞ የሚረዳሽ ካለ አምጥቼ ሰጥሻለሁ። አይዞሽ እኔና አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንደት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ። በነገራችን ላይ ዛሬ በጣም ላመሰግናችሁ ነው የመጣሁት። ውድ የመዳም ቅመሞች ናቸው። በነገራችን ላይ ለተቸገረ ድራሽ፣ ለተራበ አጉራሽ፣ ለሁሉ ነገሩ ቀርማችሁ የምትገኙት የመዳም ቅመሞች እህቶች ናችሁና ለእናንተ ትልቅ ምስጋና ነው ዛሬ ላደርግላችሁ የመጣሁት። እነዚህ እናታችን እንግዲህ በጣም በተደጋጋሚ በቲክቶክ ቪዲዮ ሰርቼ ቲክቶክም ላይ ብዙ ሰው ተመልክቶት፣ ነገር ግን ዩቲዩብ ላይ ያላችሁ እህቶች ናችሁ እየተሳተፋችሁ ያላችሁትና ዛሬ ላይ ደግሞ የአንዲት የእህቴን አማና ለማድረስ ስራዬን ትቼ ሱቄን ዘግቼ ነበርና ያርኩት። ብዙ ጊዜ በተመቻቸልኝ ሰዓት ነው ቪዲዮ የምሰራው። ከቪዲዮም ጀርባ ቪዲዮ ሳልሰራ የምሰጠው ገንዘብ በጣም ብዙ ነው። ያው እንግዲህ ቪዲዮ ለመስራት አይመቸኝም እንደነገርኳችሁ። ያው ኢትዮጵያ ላይ ብዙዎቻችሁ ታውቃላችሁ። የምኖረው ብቻዬን ነው። በዛ ላይ ሱቅ አለኝ። ሱቄን እየዘጋው ነው እንግዲህ እንደዛ አይነት አማና ለተቸገሩት የምደርሰው ማለት ነው። እንግዲህ ቪዲዮ ያልተሰራላችሁ እየሰጣችሁ ቪዲዮ ያልተሰራላችሁ እህቶቼ በጣም ይቅርታ ስለማይመቻችልኝ ነው። ነገር ግን አማናችሁን በስነ ስርዓት እያደረስኩ እያስመረኳችሁ ነው። እንግዲህ ምን ልላችሁ መሰላችሁ፣ ይህች እናታችን ብዙ ጊዜ ተመልክታችኋታል። ዛሬ በጣም አሟት ነው የተገናኘ ነው። በጣም እኔ እንጃ ብቻ ከባድ ነው። ነገር ግን ታውቃላችሁ የገንዘብ ጉዳይ ስለሆነ ልክ ገንዘብ መቶልሽ ነው ምናምን ስትባል የግድ ከተኛችበት ተነስታ መታ በዚህ መልኩ ቪዲዮ ሰርቼ ገንዘቡን ሰጥቻት ያው ደስ ብሏታል። ምርቃንም በደንብ አትችልም። ካሁን ቀደም ቪዲዮዋን አይታችሁታል፣ ታውቁታላችሁ። ያው የምትለብሰው የላትም ነበር። ገባችሁ አይደል? የምትለብሰው የላትም ነበር። የሚበሉት የለም ነበረ። ቤታቸው አቧራ ላይ ነበር ያለው። ነገር ግን በእህቶቻችን በመተባበር በእናንተ ላይ ቤታቸውን ቀይረንላቸው፣ ፈርሻ ተፈርሾላቸው፣ ሽሮ በርበሬ ያስፈጭተንላቸው እንደ ማንኛውም እንደ ጎረቤት ደስተኛ ሆነው ገብቷቸዋል አይደል? በዚህ መልኩ እየኖሩ ነው። ዛሬ ላይ ደግሞ የአንዲት እህቴ ትዕዛዝ ለምስጋናም ብዬ ባዘዘች መሰረት በነዛውም ለእናንተንም ላመስግናችሁ በሚል ነው ቪዲዮ የሰራሁት። እንደምትመለከቱት ትንሽ ገንዘብ ሰጣችሁ ቪዲዮ ስትቀርጹም ያው የሀገራችን ሰው በጣም መከረኛ ነው። መለመኛ ያደረጓቸው መጠቀም ያደረጓቸው ምናምን የሚባለውና ለዛም
ብዙ ጊዜ ቪዲዮ እየሰራሁኝ አይደለም። ይህች እናታችን እንግዲህ ከአሁን በኋላ የሚቀራቸው ምንድን ነው? ምግብ ነው። ያው የሀገራችንም ውድነት ስላለ ምግብ እንደዚሁ በወር እንደዚህ ብንጠይቃቸው በጣም ደስ ይላል። ያው ሳይበዛ 2000 1000 ምናምን እናንተም ብዙ ለፍታችሁ ነው እና የምታገኙት ገንዘቡን በየት በኩል አድርጋችሁ እንደምታገኙት ስለማቅ ውጭ ሀገርን በደንብ አድርጌ ስለማቀው ልፋቱን እንቅልፍ እያመራችሁ እየሰራችሁ የምታመጡት ገንዘብ ነውና ያው የሀገራችን ሰዎች በዚህ መልኩ እየተራቡ ሲታይ በጣም ያማል። ነገር ግን ወላሂ የመዳም ቅመሞች ለናንተ ትልቅ አክብሮት አለኝ። ኢንሻአላህ እናንተንም በሀገራችሁ ያሰባችሁበት ተሳክቶ ሀብታም አላህ አድርጓችሁ በሀገራችሁ ላይ እንድትኖሩ እመኝላችኋለሁኝ። ይህች እናታችን እንግዲህ መጀመሪያ ላይ ያሉበት ሁኔታ በጣም ከባድ ነበረ፣ በጣም ከባድ ነበር። አቧራ ለአቧራ እየኖሩ የሚበላ የለ ቅድድ ያለ ልብስ ለብሰው ነበርና ሲንቀሳቀሱ የነበረው። አሁን ላይ ማሻአላህ በእናንተ ትብብር ጥሩ ልብስ ለብሰው ጉፍታ ለብሰው እንደዚህ አምሮባቸው ምናምን መታየት ራሱ በጣም ትልቅነት ነውና ዛሬ ላይ ግን በጣም አሟቸው ነው የተገናኘ ነው። ይህንን ገንዘብ እንግዲህ ወሰድልኝ ያልሽኝ ልጅ ከልብ ነው የማመሰግነው። አላህ በወጣ ይተካሽ። አንዲት እህታችንም አዘሽ ነበረ፣ ቪዲዮ አልተሰራልሽም፣ ያው ገንዘብሽ ግን ደርሷል። ከልብ ነው የማመሰግነው። ያው በቲክቶክ ብዙ ጊዜ እለቃለሁኝ። ቲክቶክ ላይ የማትከታተሉኝ ልትኖሩ ትችላላችሁ። ቲክቶክ ላይ ግን ሁሉም ነገር ይለቀቃል፣ እናንተም ጋር ይደርሳል ብዬ ስለማስብ ነው እና ከልብ ነው የማመሰግነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በያላችሁበት ሰላማችሁ ብዝዝት ይበል። ቤተሰቦቻችሁን ከክፉ ነገር ይጠብቅላችሁ። በተለይ በአሁኑ ሰዓት እየተሰማ ያለው ነገር ሁሉ በጣም ያማል። የሰው ልጅ ሞት በየሁሉም ቦታ የተስፋፋበት፣ በውጭ ሀገርን ብትሉ በሀገራችን ብትሉ አንድ ጊዜ በጦርነቱ፣ አንድ ጊዜ በመኪናው አደጋ፣ አንድ ጊዜ በምንድን፣ አንድ ጊዜ በእንደዚህ ምናምን ብቻ በጣም ከባድ ነው ሀገራችን ላይ እና ሀገራችንንም ወደ ሰላሟ ይመልስልን። የተራቡ የተጠሙትንም ፈጣሪ አላህ እንግዲህ ፈረጃውን ያቀርብላቸው። ሁላችንም ተቸግረናል። በእርግጥ የአንዳንድ እናቶቻችን ኑሮ በጣም የሚያሳዝንና በጣም የሚያምነውና እንግዲህ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። አሁንም መርዳት ከፈለጋችሁ ያው እነሱ አካውንት የላቸውም እንደነገርኳችሁ። መርዳት ከፈለጋችሁ የኔን ቁጥር አስቀምጥላችኋለሁ። በዋትሳፕ መታችሁ አናግሩኝ፣ ደረሰኝ ላኩልኝ። በደረሰኝነታችሁ መሰረት ገንዘባችሁን በታማኝነት ወስጄ ሰደቃችሁን አወጣላችኋለሁ። ወዳችኋለሁ። ይመቻችሁ።